ወራህመቱላሂ ወበረካቱሁ። እንዳየነው ከሆነ ያው ያ ነቢ ሰላም አለይኩም የሚል የኔ ስራ የ2004 ያወጣሁትን እንደዚህ ስልክ ይዛ ምናምን ምን ማለት ነው ይሄ? ስለዚህ ያው በሊፕስቲክ ከንፈራቸው አድርገው የኔ ያልኩትን መልእክት የሚያዛቡ አሉና ያው ከድርጊታችሁ እንድትቆጠቡ። ሁልጊዜ የኔ ስራ የተሰራ አለ አይደል? ክሊፑን እሱን ለምንድን ነው የማታቀርቡት? እሱን አቅርቡ። ምክንያቱም እሱ ለዛኛው ለነሺዳውን ግጥምና ዜማ የሚገልጽ ቪዲዮ ስለሰራሁለት ባይሰራስ እሺ፣ ተሰርቶ እያለ ግን እናንተ መልካችሁ ለማሳየት ውጥርጥር ብላችሁ ከንፈራችሁ ለማሳየት ምናምን ስልክ ይዛችሁ እንዲህ አይነት አደብ የሌለው ስራ እንዳትሰሩ አደራ አደራ እላለሁ። እንደዚህ የምታረጉ ሴቶች ከድርጊታችሁ ተቆጠቡ። አብዛኛዎቻችሁ በሳዑዲ የምትኖሩ ናችሁ። በቃ በተለቀቀው ነገር ቀንጨብ እያደረጋችሁ አሳዩ። ትምህርት ነው። ከእኔ የበለጠ የሚሰራው የለም። ገብታችሁ የራሴ ስራ ስለሆነ የጭቅላት። ስለዚህ ግጥምና ዜማው ራሴ ነው ያወጣሁት፣ ክሊፑም ራሴ ነው ቪዲዮውን የሰራሁት። ስለዚህ ራሱ የሰራ ከራስ በላይ ንፋስ ነው የሚባለው። ስለዚህ ስልክ ይዘሽ እንደ ጅንጀና አይነት ምናምን ምን ይገልጻል? እዚህ ለነሺዳው አይገልጸውም። እና ይህ አደብ የሌላቸው ሴቶች ወደ ልባቸው እንዲመለሱ እላለሁ። ወሰላም አለይኩም ወራህመቱላሂ። ሼር ኮፒ ሊንክ አድርጉልኝ፣ ሰብስክራይብ አድርጉት። እስኪ ዩቲዩቡ እስካሁን ድረስ ቆየ እኮ ቪዲዮ ከመልቀቅም ስላቆምኩ ነው። አሁን ግን እለቃለሁ። አብሽሩ። ሼር ሰብስክራይብ አድርጉ። ሼር ኮፒ ሊንክ፣ ሼር ላይክ፣ ቲክቶክም እንዲሁ ፎሎ አድርጉ።